ሰላም ቤተሰብ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ? ያለው አልሐምዱሊላህ። እስኪ ዛሬ ጁማ ውሎዬን ላሳያችሁ። አንዳንድ ጊዜ ጁማ የራሳችን ፕሮግራም አለና የራሳችን ፈታ የምንልበት ጊዜ አለ። ጁማችን እንግዲህ በሚያቃጥል ወጥ ወይም ደግሞ ያለ በርበሬ ብዙ ጊዜ ወጥራለሁ። ከኔ የበለጠ ልክ ጓደኛ ናቸው የሚፈልገው ምን አይነት ወጥ መብላት ማለት ነው። የሚያቃጥል ተወዳጆች ዋሳ እንደሆነች ናቸውና ስለዚህ መጠጣም ሽንኩርታችን የተቃጠሉትን ወደ ስራችን በተለይ ማለት ነው። ቆንጆ ዘመናዊ ወጥ እና ያው ስጋችን አጣጥለን ሽንኩርታችንን ቆራርጠን ወደ መከሸናችን ገባን። ወላ እንግዲህ ሰዓቱን ሲሰራ ብዙ ጊዜ ከ4 ሰዓት ጀምሮ እስከ 8 ሰዓት 7 ሰዓት ድረስ ብዙ ጊዜ ኩሽና የምንለው ብዙ ጊዜ ኩሽና የምናሳልፈው ስጋን ቆራርጬ በዛ አጥላልቼ ይመጣ ስጋውን ትንሽ በዛ አድርጌ ነበረ በስታዊ በጣም በስቶችን ካስሚ ይችላል ያው ያረጋግጥ እና ሆድስቱ አንስሪ ለምንድን ይባላል ምክንያቱም ይባላል ለማማሰል በጣም ተቸግሬ ነበር። ተናስቸግሬ ነበር። ትንሽ የናጥበ ዋስ በዛ ብለዋል ያማለይህ ወደ ይመስላል ሽርሽር ላይ ነው። በጎን ደግሞ በሚጥሚጣዬን እያዘጋጃችን ነው። ያው በደንብ እንትኑን አቀራረጹ ላይ ትንሽ እንትን ብሏል ማለት ነው። አክስ ሆኗልና ምን ማድረግ እንዳለብኝ አላውቅም። እዚህ ጋር ደግሞ ያው ሚጥሚጣዬን በርበሬን እያዘጋጃጀሁኝ ነው። እኔ ያለ በርበሬ አሁን በአሁኑ ሰዓት የበርበሬ ወጥ ወይም ደግሞ የባልትና ወጥ ቤት የምትሉኝ ምርጫዬ ይህ ነው ማለት ነው። ብዙ ጊዜ አሁን የበርበሬ ወጥ ሽሮ ወጥ ምናምን ይላሉና ብዙ አይደለም። ያው ቃሪያን ካጣጠብኩኝ በኋላ በዚህ መልኩ ፈጨውና ቲማቲሜ ጋር በደንብ አድርጌ ፈጨዋለሁ። በጎን እያቁላለሁኝ ነው ሽንኩርቴን ስጋዬን እንደዚህ በዚህ መልኩ ነጭ ሽንኩርቴን ማጂ እንዲሁም ደግሞ ቅመሞችን ራሱ እኔው ነው የሚያዘጋጃቸው ቤት ኩዝበራ ፍልፍል እህል ምናምን ፍልፍል አስቦት ማለት ነው። እንደዚህ አድርጌ ያው ራሳችንን ቅመሞቹን ቤት የምንቀመማቸው ማለት ነው። አብዛኛውን ጊዜ ከውጭ ቅመም አንገዛምና ከለሩ እንዲያምርልኝ የተወሰነ እርድ ጣል አደርግበታለሁ። ቅመም ነጭ ሽንኩርት፣ ቀይ ሽንኩርት የተፈጨ ይኖራል እነሱን ያረጋሉ። ግን ነጭ ሽንኩርት በጣም ነው የምወደው። ነጭ ሽንኩርቱን በደንብ አድርጌ ሰጠት ታደርገውና በደንብ አድርገን ወጧ ብስል እናደርጋታለን። ሳልሳችንን እንጨምራለን። ያው ግን አስቸግሮኛል በነገራችን ላይ ብረት ድስቱ አንሶኝ በደንብ አላማሰልኩትም ማለት ነው። ሁሉም ተናድጄ ቪዲዮ የተወሰነ ይዞት እነዚህ ነበርና ምንም ማድረግ አልቻልኩም። ይዤ በአንድ ጊዜ ነው የምጨርሰው። ግን ብዙ ጊዜ ለምን ሰብስክራይብ ለማስደግ እና ያው አንዳንዴ ሱፐር ያደረጋችሁ ላይ ምንም የለው ማለት ነው። ግን ብዙ ጊዜ እንደዚህ ሱፐር ለመቀረሽ ኩሽና ላይ አይቻልም ማለት ነው። ይሄ የቆየው የራሳችን ምግብ ራሳችን ብቻ ስለምንበላው ነው። እሷ ብታውቅ ስልክ ይዤ እንደዚህ እየቀረስኩኝ ብታውቅ በጣም ከባድ ነው የሚሆንብኝና ብዙን ጊዜ እንደዚህ አይመችኝ ማለት ነው ለመቀረጽ እና
የማይመቸኝና ቪዲዮዎች የማልሰራው ስለማይመቸኝ ነው። ብዙ ጊዜ አይመቸኝም። ካሜራ ይዛችሁ ስልክ ይዛችሁ እንትን መቀረጽ አይቻልም። ለዛ ነው እና ያው ወጤን በዚህ መልኩ ጀምሯል ያለውን ምናልባት ቪዲዮውን በደንብ እንትን አላለም። ማነው ቲማቲሙንና ሚጥሚጣውን ፈትቼ ከጨመርኩት በኋላ ነው ላይ ካሜራ ያስገባትና ሲጨምር ምናልባት ረስቻለሁ ማለት ነው ካሜራ እና በዚህ መልኩ ትከታተላለች በአይን ራሱ ያስታውቃል እንደሚዘውት ማለት ነው። ስታውት ወጡ በአይን ያስታውቃል ሲበስልና ለመብሰሉ መድረስና ለመድረሱ በእይታ ብቻ ሲታይ ያስታውቃል። እና እዚህ ጋር እንግዲህ በደንብ እየደረሰ ነው። በደንብ ተቆላልቶ ቤትን ተከተከ ነው። እጅ ነው የሚያስቆረጥነው በነገራችን ላይ እንደዚህ አሁን እዚህ ጋር ማለት ነው የተጨመረ እንትን ማለት ገና ሲጨምር ማነው ቲማቲሙንና ሚጥሚጣውን ከፈጨሁ በኋላ እዚህ ላይ ጨምረዋለሁ። ከጨመርኩ በኋላ ነው ትንሽ ተዘበራርቋል ማለት ነው አቀራረቡ ላይ ወይም ቪዲዮ ላይ እንግዲህ ትረዳላችሁ ብዬ ተስፋ አደርጋለሁ። ማሻአላህ ጀዋል ተስዊሩ ጁማኛ አንድ እሷ የስራ ባልደረባ ተከፋፈኛለች። እንደዚህ አይነት ነገር ወይ በዶሮ ወይም በጨጓራ ሊሆን ይችላል ወይም ደግሞ በእንዶሚ ሊሆን ይችላል። ዛሬ ራሱ እንደሚሰራ ይችላል። ይሄ ቪዲዮ የተቀረጸው ግን ሳምንት ዕለት ዛሬ ተነገያልኩኝ ዛሬ አድርሻለሁ እንጂ ትንሽ ውሎ አድሯል ማለት ነው ይሄ ቪዲዮ እና እስኪ ሰርታችሁ የምትሞክሩት ተስፋ አደርጋለሁ። የሚያስፈልጋችሁ ወይ ስጋ ወይ ዶሮ ወይም ጨጓራ ወይም እንዲሁ ሊሆን ይችላል። ግን እንደውም በኩታር ጨጓራውንም በዛ አይነት መልኩ ብትሰሩት በጣም ነው የሚጣፍጠውና እዚህ ጋር ምናልባት ያላስገባሁት ነገር ቢኖር ምንድነው የሳልሳ ሶያ የሚባል አለ። ምርትነቱ የእንትን ነው ማለት ነው። ያው እንግዲህ በዚህ መልኩ አድርገነዋል። እቺ ሱፍራችን ናት። እሷ በሩዝ ነው፣ እኔ ደግሞ በእንጀራ ነው የምንበላው። እንጀራዬን ደግሞ ያው ብዙ ጊዜ እገዛና የት ነው የማደርገው ፍሪጅ አደርገዋለሁ እና ፍሪጅ ካረኩኝ በኋላ እያወጣሁኝ ነው አሞቄ የምበላው ማለት ነው። ያው እንግዲህ ምሳ ከበላን በኋላ እስኪ ወጣ እንበል ብለን ወጥተናል። እዚህ ጋር ከጓደኛዬ ጋር አንዳንድ ጊዜ ጁማ ያው ከፈለግ እንወጣለንና እሷ ጋር ከጓደኛዬ ጋር ወጥተናል። ዘወር እያለን ነው። አንዳንድ ጊዜ ዘወር ብሎ የህሊና እረፍት ንጹህ አየር መውሰዱ ራሱ በጣም ያስደስታል። እና ወጣ ብለን ዘወር እንላለን ከጓደኛዬ ጋር ዘወር ብለን የምንፈልጋቸውን ነገር እንኳን ባንገዛ በአይናችን በዛም በዚህም አየት አድርገን እንመለሳለን ማለት ነው። ወደ ሱቅ ስንወጣ እንደ አጋጣሚ ያስቀርቻት ነው ማለት ነው እችን ቪዲዮ። ነው ደግሞ ያው በራሳችሁ እንጀራ አማረን ወጥ አማረን በርበሬ ምናምን ነገር ለምትሉ የምን በርበሬ የምን ባልትና ወጣችሁን በሚጥሚጣ መልኩ እንደዚህ ሰርታችሁ ፈታ ማለት ትችላላችሁ። አምሮታችሁን መዋጣት ትችላላችሁ ማለት ነው። እናም እስኪ ቤተሰብ እርስ በርሳችን እየተበረታታን እርስ በርሳችን እስኪ እንደገዳደፍ ሆነን ለመናገር ብዙ ሰዎች ወደ ዩቱብ ሲመጡ ወይም ወደ ሚዲያ ሲመጡ እንለወጣለን ወይም ደግሞ የምናገኘውን ደመወዝ ወይም ደግሞ የምናገኘውን ብር በዩቱብ መልኩ እናገኘዋለን ብለው ብዙ ሰዎች የተሸወዱ ልጆች አሉ። ግን